ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን በቃ ካየኝ ምናምን መንገድ ላይ መሽናት አልወድም። የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት። አንድ ቀን እዚህ ወለጋ 2009 ማለት ነው ቁጭ ብለን ከጓደኞቼ ጋር ምናምን አረቄ ጠጣን። ከዛ በመሀል ሽንት ምናምን ብዬ ወጣ አልኩ ማለት ነው። ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን ከዛ ገባው ምናምን ሸንቼ ስመለስ ሸንቼ ተመልሼ ምናምን ከዛ እንትን አለች ሻይ ደግሞ ወንበራለች ነው ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው። ከጓደኞቼ ጋር ተመልሼ እሺ ባለቤቱ እየበረረ መጣ ማለት ነው። እሺ እንዴ አለቀኝ ከዛ አዘለለኝ ጋር እንትን ጠረጴዛው ላይ ዘሉ እንደዚህ እንትን አመጣኝ የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥሷል። እንደዚህ ምንድነው ስለው እየጎተተ ነው የሚወስደኝ። በእናትህ ልቀቀኝ ምናምን ዝም ብለህ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ይሆን እንደዚህ እየጎተተ ግራ ገብቶኛል። ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል ምን ነው ምናምን ሳይ የተቆለለ አር ማለት ነው። ወደ ሽንት ቤት መሄጃ የሆነ እንደዚህ ዘብሎታል የሆነ ሰው ኦኬ በቃ ያዘኝ ምክንያት አንገባኝ ማለት ነው። እንደዚህ አይ በቃ ተመሳስለበት ነው በእንትን የለም በዚህ በመጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አለ ይሄ እንትን ይቅርታ ነው የሚለቀኝ መስሎኝ ያንተ ነው አለ የኔ አይደለም አልኩህ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው። ከዛ እየተጫጫሁ መጣ ነው ማለት ነው እያየሁት እየጤሰ እና ያንተ ነው ምናምን ትኩስ ኧረ በእናትህ አይደለም። ከዛ በቃ እንትን ይሄ ብሶት የጀመረ ማለት ማንንም ለመጠየቅ ትችላለህ። ሀብታሙ ሀገራ ጉድጓድ ካላየ